ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል የአርሰናል ደጋፊዎች ስለ አርሰናል መስማት የሚመቻችሁ የሌላ ክለብ ደጋፊዎችን ብትሆኑ ምን ጠብቃላችሁ አሁኑኑ ሰብስክራይብ በማድረግ ዩቲዩብ ቻናሌን መቀላቀል ትችላላችሁ ማለት ነው ነባሮች ላይክ ሼር ኮሜንት ላይ ደግሞ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉልን ስል በአክብሮት ጠይቃለሁ ተመልሻለሁ ፕሊዝ ቪዲዮውን ስትጀምሩ ላይክ አድርጉት በደንብ ስለሚጠቅመኝ ማለት ነው በቅንነት ፕሊዝ ቪዲዮውን ስትጀምሩ ሁላችሁም የማንም ክለብ ደጋፊ ብትሆኑ በሪስፔክት ፕሊዝ ላይክ እንድታረጉልኝ ስል እጠይቃለሁ ማለት ነው ተመልሰናል እንግዲህ አርሰናል የ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሩን ከሜዳው ውጪ ተጉዞ ኤቨርተንን አስተናግዶ 1-0 በሆነ ጠባብ ውጤት 3 ነጥቡን ይዞ የደረጃ ሰንጠረዡን መልሶ ከሲቲ መረከብ ችሎ ነበር ምክንያቱም አርሰናል ጨዋታውን ከማድረጉ በፊት ማንቸስተር ሲቲ ዌስትሃምን በሜዳው አስተናግዶ ኮምፎርታብል በሆነ ዊን 3-0 በማሸነፍ እንግዲህ የደረጃ ሰንጠረዡን መሪ መሆን ችለው ነበረ ለሰዓታት ማለት ነው ከዛም በኋላ እኛ ከባዱን የቤት ስራችንን አዌ ፎርም ላይ ወጥተን በማሸነፍ የደረጃ ሰንጠረዡ መሪነትን ተመልሰን መቆናጠጥ ችለናል ማለት ነው በዚህ አጋጣሚ ቴንኪው ማንቸስተር ሲቲዎች እስከምንመጣ ድረስ ጨዋታችንን እስክናደርግ ድረስ በደንብ ሞቅ ደመቅ አድርጋችሁ የደረጃውን አንደኛ ደረጃን ይዛችሁልን ስለቆያችሁ በጣም እናመሰግናለን እንደ ክሪስማስ ስጦታም እንቆጥረዋለን መልሳችሁ ስለሰጣችሁን ማለት ነው ያው ስጦታ አይደለም ነገር ግን ያው በኃላፊነት ያቺን ቦታ ጠብቃችሁ ስላቆያችሁልን እጅግ በጣም አመሰግናለሁ በሌላ በኩል ደግሞ ባይዘዌ ትላንትና አርሰናል ማሸነፉን ተያይዞ በጣም ብዙ ሜሴጆች ተደልተዋል በጣም ብዙ ሊፖሰቱ የነበሩ የተጻፉ ነገሮች መልሰው ሐሳብ ተቀይሮባቸዋል ብዙ የሌላ ክለብ ደጋፊዎች አርሰናል ነጥብ ጥሎ እንግዲህ አሁን ተከታይ መሪ ከመሆን አልፎ ተከታይ ወደ ተከታይነት ይወርዳል ብለው በቃ በአርሰናል ላይ ሊያፌዙ የአርሰናል ደጋፊዎችን ሊያበሽቁ ብዙ የተዘጋጁ ሰዎች እንደነበሩ ኢንፎርሜሽን ደርሶናል ማለት ነው አይዟችሁ ጠብቁ ሌላ ጊዜ ያለ ብዙ ጨዋታዎች ይቀራሉ ከፊታችን 21 የፕሪሚየር ሊግ መርሃ ግብሮች ስላሉ ሜቢ አንድ ቀን ሊቀናችሁ ይችላል ሜቢ እሱ ሜቢ ነው ኤኒዌይስ ስለ ጨዋታው ለመናገር ያክል መጀመሪያ ስለ ጨዋታው ድባብ እናውራ ጨዋታው እንዴት ጀመረ የአዲሱ የኤቨርተን ስቴዲየም ላይ ጨዋታው የጀመረበት መልኩ ለአርሰናል ምን ያህል ክብር እንዳላቸው ራሱ የሚገልጽ ነበረ ተመልክታችሁታል እንዴት እንደነበረ አጀማመሩን ይሄ ባይዘዌ እንደዚህ አይነት ነገሮች ከሪስፔክት አንጻር ነው የሚመጣው በጣም ክለብን ሪስፔክት ከማድረግ አንጻር ለሚቴሉ ኤግዛምፕል አርሰናል በቻምፒየንስ ሊግ ባየር ሙኒክን ያስተናገደበትን ጨዋታ ታስተውሱታላችሁ የነበረው ድባብ ያው ላይ የሜዳው የስቴዲየሙ የደጋፊዎቹ ይዘውት የገቡት ትልቅ ምልክት ብዙ ነገሮች ብቻ ድባቡ ከሌላው ከሌሎች የፕሪሚየር ሊግም ወይም የቻምፒየንስ ሊግም ጨዋታዎች ለየት ያለ ነበር ለምን ምክንያቱም ሙኒክን እናከብረዋለን ኦፍ ኮርስ they go good record ዩሮፕ ላይ ከኛ ጋርም ጥሩ ሪከርድ አላቸው ትልቅ ቲም ነው ቲሙን ሪስፔክት ከማድረግ በቃ የደጋፊያችንን ፓወር እንደ 12ኛ ተጫዋች ለመጠቀም ስለፈለግን የተጠቀምንበት ስልት ነበረ ያ ነው ዛሬ አርሰናል ላይ በኤቨርተን በኩል የተመለከትኩት ስታዲየሙ አጀማመሩ እጅግ በጣም የሚገርም ሜቢ ኤፍኤ ካፕ ፋይናል የደረሱና የፋይናል ጨዋታ ምን ነበር የሚመስለው አጀማሙ ከዛ ስለ ጨዋታው ለማውራት ያክል ደግሞ የመጀመሪያው 15 ደቂቃ በፊት አሰልጣኛችን እንደዚህ ትለን ነበር የመጀመሪያውን 15 ደቂቃ የሌላ ክለብ ተጋጣሚዎችን ያጫዋወት ስልት ለመረዳት ተጠቀሙበት ከዛ በኋላ ግብ አስቆጥራችሁ እናንተ ላይ ግብ ሳይቆጠር ለመውጣት
ሞክሩ። ታቆታላችሁ ይሄን ምክር የማን አሰልጣኝ እንደሆነ ስፔሻሊ ሳሪስ ላይ ከኔ ጋር ኳስ ተጫውታችሁ ያደጋችሁ ማለት ነው። ኤኒዌይስ የመጀመሪያ 15 ደቂቃ አርሰናል ያን ያህል የጨዋታ ኮንትሮል አላደረገም ነበረ። ነገር ግን ከ15 ከ16 ሌትስ ሴት ከ20 ደቂቃ በኋላ ግን አርሰናል በደንብ ኳሱን ኮንትሮል ማድረግ ጀመረ። ሙቭመንቶች ሊስን በፐርፎርማንስ ረገድ ያን ያህል በጣም ቶፕ ፐርፎርማንስ የነበረ ጨዋታ ነው ማለት እቸገራለሁ። ነገር ግን ሊስን መርሳት የሌለብን እየነገርኳችሁ ነው። ኤቨርተን እዚህ ጨዋታ ላይ የመጣው ምንም እንኳን ቤስት ተጫዋቾቻቸውን በአፍሪካ ዋንጫና አንዳንዱን ደግሞ በጉዳት ያልተጠቀሙ ቢሆንም ነገር ግን ስቲል ኤቨርተን በጣም ስትሮንግ የሆነ ቲም አላቸው። ስትሮንግ ስላችሁ ፊዚካሊም ማለት ነው። ስለዚህ ደግሞ ሜዳቸውም ነው። አርሰናል አዌ ፎርም ላይ የላስት 3 አዌ ጨዋታዎችን ማሸነፍ አልቻልንም። 2-1 አንድ ሽንፈት ነበረ። ከወልቨርሃምፕተን ጋርም ተቸግረን እንደነበረ። ስለዚህ አርሰናል ቤት ላይ የነበረውም ነገር ትንሽ የጸዳ ነገር ስላልነበረ በቻሉት አቅም ፕሬዠር እኛ ላይ መፍጠር ችለው ነበር። ለመፍጠር ሞክረው ነበረ። እውነት ለመናገር ፕሬዠር አልነበረብንም በሙከራ ወይም ደግሞ ጨዋታው ላይ ፕሬዠሩ የነበረው ነጥብ ላለመጣል ነው እንጂ እሸነፋለሁ የሚል ነገር አልነበረም። ጨዋታው ላይ በጣም ኮምፈርተብል ዘና ብዬ የተመለከትኩት ጨዋታ ነው። ብዙ ደጋፊዎች ባይዘዌ በጣም ብዙ ደጋፊዎች በጣም ተጨናነቅ ያየው there is nothing የሚያጨናንቅ ጨዋታው ላይ ምንም አይነት ዴቪድ ራያ ላይ ተሞክሮበት ዴቪድ ራያ ወርልድ ክላስ የሆነ ሙከራ ያዳነበት ሙከራ አላስታውስም። ወርልድ ክላስ አይደለም ይሄ ነው የሚባል የሙከራ ማድረግ አልቻሉም ነበረ ኤቨርተኖች። አርሰናል ግን ጨዋታውን ለመቆጣጠር ሞከርን። ከዛ በኋላ አንድ ኳስ ሳካ ለቲምበር አቀበለው። ቲምበር ክሮስ ያደረገው ዲፍሌክት ተደርጎ ቪክቶር ኮሬዝ በጭንቅላቱ ለማስቆጠር ተቃርቦ ነበር። ነገር ግን ትንሽ ንክኪ ነበረው። ነገር ግን ኢትስ ኖት ፔናልቲ አይ ካንት ቴል ያኛው ፔናልቲ አልነበረም። ቪክቶር ኮሬዝ ወድቆ ኮምፕሌን አድርጎ ነበር። እውነት ለመናገር እሱ ላይ ትንሽ ምን ያህል ቪክቶር ኮሬዝ እንደምወደው ታውቃላችሁ። እዛች ላይ ግን ፖይንት ጥዬበታለሁ። ከሞን ስተው ሊሆን ይችላል ግን ፔናልቲ እንደዚህ አይነት ፔናልቲ ፕሪሚየር ሊግ ላይ እንደዚህ አይነት ፔናልቲ የለም። ግን እንዴት አይነት ፔናልቲ አለ? ያገኘነው ፔናልቲ ያ ቅጣት የወጣው ኳስ ኮርና አገኘን። አርሰናል ዴክላን ራይስ የሚገርም ክሮስ አደረገ። የኤቨርተኑ ተጫዋች አንዳንዴ ስቱፒድ ተጫዋች ክለባችሁ ላይ ወይም ደግሞ አይ ቲንክ እንደዚህ አይነት ሙመንቶች ላይ የሆነ ስቱፒዲቲ ይኖራል መሰለኝ። አይ ቲንክ ሶ ምክንያቱም ታስታውሱታላችሁ ማንቸስተር ዩናይትድ ነው ማንቸስተር ኖ ሊቨርፑል አይ ቲንክ ሊቨርፑል ከበርንሌ ነው ባለቀ ሰዓት አንድ ጎል አስቆጥረው ሊቨርፑል ከበርንሌ ሃኒባል የሰራውን ሰተት ታስታውሳላችሁ። ፔናልቲ ባለቀ ሰዓት አግኝተው አንዳንዴ ክለባችሁ ውስጥ እንደዚህ አይነት ስቱፒድ ተጫዋቾች ይኖራሉ። ኤቨርተን ላይ ያጋጠመው እሱን ነው። there is no way ያህ ፔናልቲ ላይሆን የሚችልበት ምንም አይነት ምክንያት አልነበረም። ምክንያቱም እጁ ናቹራል ፖዚሽን ላይ አልነበረም። በዚያ አጋጣሚ የኤቨርተኑ ተጫዋች እኔ ይመስለኛል ወይ የባስኬትቦል ምልመላ የነበረም ይመስለኛል። ምክንያቱም ምን አስበው ራሱ እንደዚህ ሊያደርግ እንደቻለ ግራ እስከሚገባኝ ድረስ ነው። ዋንስ ደግሞ በዚያ አጋጣሚ ዳኛው አስቆኝ ነበር። ኢቨን ኮርናውን ላኳ አልሰጠም ነበር ካላፊዮሪ ያወጣው ምናምን ነበር መሰለኝ የመሰለው። ኤኒዌይስ ከዛ በቫር ታየ ፔናልቲ ኦፍ ኮርስ 100% ፔናልቲ። ነገር ግን ብዙ ጊዜ አርሰናል የሚያሰጥ ፔናልቲዎች ሲከለከል ስለተመለከትኩኝ እዚሽ ላይ ነርቨስ ሆኜ ነበረ እና እየዛትኩም ነበረ። ይሄን ካልሰጡንማ ኤፍ ዜሪ ሰምቲንግ ቢሃይንድ ምናምን እያልኩ በጣም ትንሽ እንትን ሆኜ ነበር። ከዛ በኋላ ዳኛው ፔናልቲውን ወሰነ። ከዛ ኦዴጋርድ ያዘው። ኦዴጋርድ ሲይዘው እውነት ለመናገር ምን አስቤ ነበር መሳይ ብዙ ጊዜ ያደርጋል ፕሬሸሩን ለመቀነስ ኦዴጋርድ ይዘውና ከዛ የኤቨርተን ተጫዋቾችና ታርኮስኪ ሜዳው ሲያለቃቀሱ ነበረ። እነሱ ከፔናልቲ ቦክስ ውስጥ ተጫዋቾቹ ሲጸዱ አሳልፈው ለቡካዮ ሳካ ይሰጠዋል። ዚስ ታይም ግን ቪክቶር ኮሬዝ ነበረ። አሁን እዚህ ላይ የኔን አመለካከት ነው የምናገረው። ሜቢ አንዳንዶቻችሁ ወይም ደግሞ ብዙዎቻችሁ አልጨምር መጀመሪያ ላይ አልመሰለኝም 100% ሆነን ለመናገር። ኤኒዌይስ ያ ልክ ቪክቶር ኮሬዝ ሲሰጠው ምናልባትም አንቺ ቪክቶር ኮሬዝ ላይ ያለውን ጫና ለመቀነስ ወደ ጎል አግቢነት እንዲመለስ ታስቦ የተደረገ መስሎ ሊሆን ይችላል። ፋክ ኖ በደንብ እርግጠኛ ነኝ ሆን ተብሎ ታቅዶ ቪክቶር ኮሬዝ ፔናልቲ መቼ ነው
በጣም ጠንካራ ቁጥሮች አሉት ፔናልቲ ላይ። የክለባችንም ጥሩ መቾች አሉ እነ ኦዴጋርድ፣ ሳካ ፔናልቲ ቴከራችን የክለባችን ሳካ ነበረ። ነገር ግን ፔናልቲ ማንም ይስታል፣ ማንም ይስታል ፔናልቲ። አዘ ሴም ታይም ደግሞ ቡካዮ ሳካ ትላልቅ የሚባሉ ፔናልቲ ድሎችን ሲስቱ ተመልክተናል። የዓለም መጨረሻ አይደለም። ብዙ ኳሊቲ እነ ሜሲ እነ ሮናልዶን ፔናልቲ ይስታሉ። ነገር ግን ዱ ዩ ቲንክ አርቴታ ለቪክቶር ኮሬዝ አስቦለት ወደ ጎል አግቢ እንዲመለስ አይመስለኝም። በደንብ ያለውን የፔናልቲ አጠቃቀም ስለሚያቅ በደንብ የሚያገባለት ኮንፊደንስ አድርጎ ይህን ጎል ሊጠቀምልኛል ይችላል ብሎ ያሰበውን ተጫዋች የመረጠ ነው የሚመስለኝ። ምናልባት እናንተ በዚህ ሐሳቤ ማትስማሙ ካላችሁ ኮሜንት ላይ እንዲህ ይመስለኛል ሪስፔክት በሆነ መንገድ ልታስረዱኝ ትችላላችሁ። ነገር ግን I don't think so እኔ ቪክቶር ኮሬዝ ወደ ግብ አግቢነት እንዲመለስ የተደረገ አንድ ጨዋታውን ያሸነፍንባት አንድ ፔናልቲ ነች እና ደግሞ የመጀመሪያ ግብም አይኖ ከዚህ በፊት አርሰናል እንደዚህ አይነት ነገር እናደርጋለን። ከሃቨርስ ላስት ሲዝን ኦር ዘ ሲዝን ቢፎር ላይ እንደዚህ ግብ ሳያገባ በጣም ከቆየ በኋላ አስታውሳለሁ ቦርንማውዝን 4-0 ያሸነፍንበት ጨዋታ ላይ አራተኛዋን የመጨረሻዋን ግብ ነው በፔናልቲ ያስቆጠረው ሳካ እንደሰጠው አስታውሳለሁ። ነገር ግን ይሄ ዲፍረንት ነው። የመጀመሪያ ግብ ነው፣ አዌ ላይ እየተቸገረን ነበረ። ስለዚህ ለዮኮሬዝ ታስቦ አይመስለኝም። ኢን ጀነራል ሚገርም ፔናልቲ አጠቃቀም ነበር። ኢቨን ዳይሬክሽኑን ቢገምትም ለማዳን ይቸገራል ብዬ አስባለሁ። ፒክፎርድ ለማዳን ያቺን ፔናልቲ አስቸጋሪ እንደነበረች ተረድቻለሁ። ኤኒዌይስ ግቧን አስቆጠረን። ከዛም በኋላ ቻንሶች ለመፍጠር ሞከረን። ነገር ግን በዛች አንድ ግብ ብቻ ተጠናቀቀች። ያ ምናልባትም ስለ ጨዋታው ላይ ነግረን ይችላል። ምክንያቱም የተወሰኑ ሞመንቶች ነበሩ ጨዋታውን ከዛ በላይ አድርገን ማሸነፍ የምንችልባቸው ሞመንቶች ነበሩ። አንድ ኳስ ነበረ ቡካዮ ሳካ ቲምበር ከት ያደረጋት ለቡካዮ ሳካ እጅግ በጣም አርሰናል ቤት ላይ ቪክቶር ኮሬዝን እንደማይመለከቱት ሌላ ትዝብት የጫረሽ ኳስ ነች። አይታችኋታል። ለቪክቶር ኮሬዝ በጣም በቃ ፍሪ ነበረ። ለጎሉ የቀረበ ቦታ ላይ የነበረው ቪክቶር ኮሬዝ ነው። ቪክቶር ኮሬዝ ቀኝ ነው። ለቀኝ እግር ኳስ ከቀኝ የሚጣለውን ሴንተር የሚደረግ ኳስ ደገፍ ለማድረግ ሞር ለቀኝ እግር ተጫዋች ቀላል ነው። ነገር ግን ከት አድርጎ ወደ ሚድል ከት አድርጎ ለቡካዮ ሳካ ነበር የሰጠው which is ሌፍት ፉት ተጫዋች። እሷ ኳስ በተሻለ መልኩ ቪክቶር ኮሬዝ ዲሊቨር መደረግ ነበረባት ብዬ አስባለሁ 100%። በዚህም ደግሞ እርግጠኛ ነኝ ቡካዮ ሳካ የተሻለው ተጫዋች አልነበረም እዛች ፖዚሽን ላይ። ከዛም በኋላ አሪፍ ፓስ ዴክላን ራይስ ባይ ዘ ዌይ ምን አይነት ልጅ ዴክላን ራይስ ራሱን ሳይሰስት ኤቭሪ ፓርት ኦፍ ዘ ፒች ቦክስ ቱ ቦክስ የተባለው ለዴክላን ራይስ ሞይስ ባይ ዘ ዌይ በዚያ አጋጣሚ የትላንቱ የኤቨርተን አሰልጣኝ ዴቪድ ሞይስ ነበረ የዌስትሃም አሰልጣኝ ስናስፈርመው ዴክላን ራይስን እና ለዴክላን ራይስ አርሰናል ብዙ ከፈለ ትላላችሁ፣ እጅግ በጣም በርካሽ ገንዘብ ያገኛችሁት ተጫዋች ነው ብሎ አስተያየት እንደሰጠ አስታውሳለሁ። ይሄንም ደግሞ ፕሩቭ እያደረገልን ይገኛል። ኤቭሪ ጌም ያለውን ሳይሰስት የሚሰጥ ኤኒዌይስ እሱ አሪፍ ኳስ ለቲምበር ሰጥቶ ቲምበር ጠቅልሎ which is ሄነሪ የሚታወቅባት ኤፍኤ ሞክሮ አንግል የገጨባት ነበረች። ሌላም ዙቢሜንዲ ይመስለኛል እንዲሁ ሞክሮ አንግል የገጨበት አሪፍ ቻንሶች ነበሩ። ነገር ግን ግብ ማስቆጠር ሳንችል ተጨማሪ ግብ ማስቆጠር ሳንችል ውጤቱ 1-0 በሆነ ውጤት ተጠናቋል ማለት ነው። ምናልባትም ብዙ እንደ ደጋፊነት ብዙ ጎሎች መመልከት እንፈልጋለን ምናምን ሊሆን ይችላል። ነገር ግን ሊስን እጅግ በጣም ኢምፖርታንትና ከባድ ጨዋታ ነበር። ምክንያቱም ተጽዕኖ ውስጥ ሆነን ያደረግነው የሊጉን መሪነት ሲቲ ተቆጣጥሮት እንግዲህ ብዙዎቹ ይጥላሉ አርሰናል እዚህ ጋር በቃ ሲቲ ካሁን በኋላ መሪነቱን ይይዛል ተብሎ ሳይኮሎጂካሊ ያለው ኢምፓክት ቀላል ነው ብዬ አላስብም። ነገር ግን ሜዳው ላይ የነበረው ተጋጣሚ ኤቨርተን አሪፍ ነበር። የደጋፊው ድባብ እንዳለ እጅግ በጣም የሚገርም ነበረ። ደጋፊው
ከክለቡ ጋር በደንብ እየዘመረ ሙሉ ለሙሉ ድጋፉን ሰጥቶ ነበር። የኤቨርተን አልተሳካላቸውም እንጂ በሙከራ ረገድ ቅድም እንደነገርኳችሁ ነው፣ አስፈሪ አልነበሩም። ኤቨርተን ምንም የሚያስፈራ ብዙ ነገር አልነበረም። ለምን መሰላችሁ? ባይዘዊ በጣም አርሰናል የተጫዋቾች ጉዳት ምን ያህል ክለባችንን እየረበሸው እንደሆነ ማሳያ ልንገራችሁ። ሳሊባ ከተመለሰ በኋላ አትሊስት የተወሰነ ሙሉ ለሙሉ ስቲል እኔ በእኔ አመለካከት ስቲል የኋላ መስመር የመከላከል ክፍላችን መረጋጋት ይጎለዋል። እጅግ በጣም መረጋጋት ይጎለው ነበረ። ስፔሻሊ ደግሞ ዊሊያም ሳሊባና ጋብርኤል በሌሉበት ጨዋታ። ነገር ግን ሳሊባ ከተመለሰ በኋላ ምን ያህል መረጋጋት እንዳለበት ተመልክታችሁታል። እጅግ በጣም ካልም ነበረ። በጣም አግሬሲቭ ሆኖ ፕረስ ሊያደርጉት ይሞክር ነበረ፣ ግን ተረጋግቶ ነበር ስራውን በአግባቡ የሚፈጽመው። የሳሊባ ደግሞ ያለ ምክንያት አይደለም ነምበር 1 ቤስት ዲፌንደር ኢን ዘ ወርልድ ብለን ወይም ደግሞ አሁን ላይ ካሉ ቤስት የመሃል ተከላካዮች አንደኛው የሚባለው ዊሊያም ሳሊባ ያለ ምክንያት እንዳልሆነ በተደጋጋሚ እንመለከታለን። የትላንቱም ጨዋታ ቡድኑን የተከላካይ መስመሩን የመራበት ነገር እጅግ በጣም ደስ ይለኝ ነበር። ጋብርኤልን አሁን አፍቀነዋል። ሴት ፒስ ላይ ብቻ አይደለም ባይዘዌ ሂንካፔ ትንሽ ተመችቶኛል። ሂንካፔ በጣም ምናምን፣ ግን አሴ ሴንተር ባክ አይ ቲንክ አግሬሲቭነቱ በጣም የበዛ ይመስለኛል እና እሱም ነው የተወሰነ ካልምነስ ማልመለከትበት የአርሰናል መረጋጋት ማልመለከትበት የአርሰናል ተከላካይ መስመር ላይ እሱ ነው። አይኖ ጥሩ ነገር ያደርጋል፣ ነገር ግን ደግሞ አንዳንዴ መገኘት የሚገኝበት ቦታ ላይ አይገኝም። ካያችሁት ቢውልድ አፑን አሁን አርሰናል በቢውልድ አፕ ሲነሳ ስሎ ሆኗል። እንደ በፊቱ ስሙዝ አልነበረም። በፈጣን ቅብብል ቶሎ ወደ ተጋጣሚ ግብ ክልል አንደርስም። ቢውልድ አፕ አድርገን ስንነሳ ሳሊባ 1-2 አጋጣሚዎች ላይ ሲነግረው ተመልክቻለሁ። እሱ የሚገኝበት ቦታ ላይ which is ትንሽ ወደ ግራ መስመር ወደ ግራ ሌፍት ወደ ግራ ኮርነር አካባቢ ላይ ትንሽ ገፋ ተጠግቶ መጫወት ኳስ መቀበል የሚጠበቅበት ቦታ ላይ፣ ነገር ግን ወደ ዊሊያም ሳሊባ በጣም ተጠግቶ ኳስ ሲጠይቅ እንመለከተዋለን። ቢውልድ አፕ አድርገን ተነስተን ጨዋታውን መስረተን ለመነሳት ስንጀምር ማለት ነው። ብዙዎቻችሁ ታዝባችሁት ሊሆን ይችላል። ትላንትና ኦብቪየስሊ ሳሊባ ሁላ ሲነግረው ነበር ሙቭ ነገር እያለ ከሱ ውጪ እንዳለ ተጫዋች የሚገርም ፊትነሳቸውን ተመልክቻለሁ ለማለት ይከብደኛል። እስቲል አሁንም ክለባችን ላይ የተወሰነ ድካም ነገር የተመለከትኩበት ሙሉ ለሙሉ አይደለም። የሆነ ፓርት ላይ ይመጣሉ፣ አሪፍ ይሆናሉ። ከዛ በኋላ ደግሞ የተወሰነች ቦታ ላይ ደግሞ ትንሽ የመጥፋት ነገር እመለከት ነበረ። ነገር ግን ኢንጀነራል ክለቡን ከበረኛው ተነስተን ዴቪድ ራያ ኢዚ ቀን ነበር ያሳለፈው። ቲምበር አሁንም ምርጥ ነበረ፣ የሁልጊዜውን ቲምበር። ሳሊባ አሁን አወራን። ሂንካፔ መጥፎ አልነበረም። ካላፊዮሪ በጣም ፈርቼ ነበር። አንድ አጋጣሚ ተጎርቶ በቃ ምንድን ራስ ጭንቅላቴን ይዤ ነበር፣ ፈርቼ ነበር ተጎርቶ እንዳናጣው። ላክሊ ምንም ሀፕን አላረገም፣ ጨዋታውን መቀጠል ችሏል። ዲሰንት የሚባል ጨዋታ ነበር ያደረገው፣ ያን ያህል ቤስት ባይባልም። ዙቢሜንዲ፣ ዴክላን ራይስ በቃ ለእኔ ማን ኦፍ ዘ ማች የትላንቱ ጨዋታ ላይ ዴክላን ራይስ ነበረ። ቡካዮ ሳካ ምንም አይልም፣ መጥፎ አልነበረም። ቪክቶር ኮሬዝ ግብ አስቆጥረዋል። ሌላም ጎሎች ማስቆጠር የሚችልባቸው ነገሮች ነበሩ። አሁንም ትንሽ ይቀረዋል ቪክቶር ኮሬዝ። ትሮሳርድም ምርጥ የሚባል ፐርፎርማንስ አላሳየም። ስለዚህ ያን ያህል ምንጠብቀውን ቤስት ፐርፎርማንስ በብዙ ተጫዋቾች ላይ አልተመለከትንም፣ ግን ዘይወር ዲሰንት ነበሩ። አሴ ቲም ነበር አርሰናል እንደ ክለብ። እሱ ነው አሁን የአርሰናል ትልቁ ብዙ ግብ ላንመለከትበት የምንችሏቸው ነገሮች እሱ ነው። ስንከላከል እንደ ቲም ነው የምንከላከለው፣ ስናጠቃም እንደ ቲም ነው የምናጠቃውና ፈጣን ኳሶች አይላኩም፣ እንዘገያለን። አይ ቲንክ ቢውልድ አፕ ላይ በጣም እንዘገያለን። እሱን ነገር ማስተካከል አለብን ብዬ አስባለሁ። ግን አይ ካንት ዌት ጋብርኤል ማጋሌዝ ተመልሶ ሜዳ ላይ እስክመለከተው በደንብ ያለብንን ትንሽ አሁን ይሄ ጥርጣሬ መንፈስ ያጸዳል ብዬ አስባለሁ። እንግዲህ ማክሰኞ ዕለት ደግሞ የካራቦ ካፕ ሩብ ፍጻሜ ጨዋታ ከክሪስታል ፓላስ አለን። በእኔ በኩል ሚካኤል አርቴታ ሮቴሽን ቢያደርግ እጅግ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ተጋጣሚያችን ቀጣይ ሆምም ቢሆን ብራይተን ቀላል ተጋጣሚ አይደለም። ፕሪሚየር ሊግ ላይ ሞር ፎከስ ማድረግ አለብን ብዬ አስባለሁ። ክሪስታል ፓላስም ዩኔቨር ነው ሜቢ የተጫዋቾች ሮቴሽን እዚህ ላይ ሊጠቀም ይችላል።
ያ ከብዙ በጥቂቱ ጨዋታው ይሄን ይመስላል። ዋና ኢምፖርታንቷን 3 ነጥብ ይዘን አሁንም ወደ መሪነት መመለስ ችለናል። እንግዲህ ለዛሬ የመጣሁበት ርዕስ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ። ፒስ አውት። አም አውት። ካም ኦን ዩ ገነርስ።